ወደ ዶክተር ትንሣኤ ጤና ቻናል እንኳን ደህና መጣችሁ። ዛሬ ፈጣን እድገት እያሳየ ባለው አስደሳች መስክ ውስጥ እየገባን ነው። ፌምቴክ የሴቶችን ጤና ለመለወጥ የተነደፈ ቴክኖሎጂ፣ ከእርግዝና መከታተያ መተግበሪያዎች እስከ ተለባሽ መሳሪያዎች። እነዚህ ፈጠራዎች ሴቶች ጤንነታቸውን ከመቼውም ጊዜ በበለጠ እንዲከታተሉ፣ እንዲቆጣጠሩ፣ እንዲረዱና ጤናቸውን ከዚህ በፊት ባልነበረ መንገድ እንዲቆጣጠሩ የሚያደርጉ ናቸው። ፌምቴክ ማለት በትክክል ምንድን ነው? እነዚህ መሳሪያዎች ምን ያህል አስተማማኝ ናቸው? እና የኢትዮጵያ ሴቶች እንዴት ሊጠቀሙት ይችላሉ? እስቲ እንመልከት። ፌምቴክ ምንድን ነው? ፌምቴክ ማለት የፊሜል ቴክኖሎጂ ወይም የሴቶች ቴክኖሎጂ ምህጻረ ቃል ሲሆን የሴቶችን ጤና ለማሻሻል ቴክኖሎጂን የሚጠቀሙ ሶፍትዌሮችን፣ ምርቶችንና አገልግሎቶችን ያመለክታል። ይህም የወር አበባ ዑደትንና ፈርቲሊቲን ወይም መራባትን ለመከታተል የሚያገለግሉ መተግበሪያዎች ወይም አፕሊኬሽኖችን፣ የሆርሞን ለውጦችን የሚከታተሉ ተለባሽ መሳሪያዎችን፣ አልፎ ተርፎም ማረጥን ለመቆጣጠር የሚያግዙ በኤአይ ወይም አርቲፊሻል ኢንተለጀንስ የሚንቀሳቀሱ መሳሪያዎችን ይጨምራል። የፌምቴክ ገበያ በዓለም ዙሪያ እየጨመረ ነው። እንደ አውሮፓውያን አቆጣጠር በ2020 ከ40 ቢሊዮን ዶላር ወደ 75 ቢሊዮን ዶላር በ2025 እንደሚያድግ ይጠበቃል። እነዚህ መሳሪያዎች ሴቶች ሰውነታቸውን በተሻለ ሁኔታ እንዲረዱ፣ እርግዝና እንዲያቅዱና ስር የሰደዱ በሽታዎችን እንዲቆጣጠሩ የሚያግዙ ግላዊ ግንዛቤዎችን ይሰጣሉ። ታዋቂ የሆኑ የፌምቴክ መሳሪያዎች። አንዳንድ ታዋቂ የፌምቴክ ምርቶች የሚከተሉትን ያካትታሉ። እንደ ፍሎ እና ክሎ ያሉ የወር አበባ እና ፈርቲሊቲ መከታተያዎች፣ ጡት ለሚያጠቡ እናቶች የሚለበሱ የጡት ፓምፖች፣ የአኗኗር ለውጦችንና ሕክምናዎችን የሚመክሩ በኤአይ የሚንቀሳቀሱ የማረጥ ምልክቶች መተግበሪያ ወይም አፕሊኬሽን፣ ሴቶች የመራቢያ ጤና ባለሙያዎችን የሚያገኙበት የቴሌሜዲሲን መድረኮች። አብዛኞቹ የጤና እንክብካቤን በቀላሉ ተደራሽና ምቹ ለማድረግ የተነደፉ ናቸው። በቀጥታ በስማርት ስልኮ ወይም በስማርት ሰዓቶ ሊጠቀሟቸው የሚችሉ ናቸው። ጥቅሞቹና ስጋቶቹ ምንድን ናቸው? ፌምቴክ ብዙ ጥቅሞችን ቢሰጥም አንዳንድ ግምት ውስጥ የምናስገባቸው ነገሮች አሉ። ከእነዚህም ውስጥ አንደኛው ዳታ ፕራይቬሲ ነው። የጤና መረጃው ምስጢራዊነት ያለው ነው። ስለዚህ ጠንካራ ደህንነት ያላቸው የታመኑ አፕሊኬሽኖችን ወይም መተግበሪያዎችን መጠቀም አስፈላጊ ነው። ሁለተኛው ደግሞ ትክክለኛነት ነው። ሁሉም አፕሊኬሽኖች ወይም መተግበሪያዎች በሕክምና የተረጋገጡ አይደሉም። ውሳኔ ከማድረጉ በፊት የጤና ባለሙያዎችን ያማክሩ። ሶስተኛ ተደራሽነት ነው። ብዙ የፌምቴክ መሳሪያዎች ለከፍተኛ ገበያዎች የተነደፉ ናቸው እና እንደ ኢትዮጵያ ያሉ ቦታዎች ላይ የአካባቢ ፍላጎቶችን ሁልጊዜ ላያገናዝቡ ይችላሉ። ነገር ግን በጥንቃቄ በመጠቀም ፌምቴክ ሴቶች ጤንነታቸውን እንዲቆጣጠሩ ሊያግዙ ይችላሉ። የኢትዮጵያ ሴቶች እንዴት ሊጠቀሙት ይችላሉ? በኢትዮጵያ ፌምቴክ የሴቶችን ጤና ለማሻሻል ትልቅ አቅም አለው። ከእነዚህም ውስጥ ስለ መራቢያ ጤና በትምህርት መልክ በአገር ውስጥ ቋንቋዎች ማቅረብ፣ ጥቂት ስፔሻሊስቶች ባሉባቸው አካባቢዎች የርቀት ምክክር መስጠት፣ ከእርግዝናና ከወሊድ በኋላ የሚደረግን እንክብካቤ በማስታወሻዎችና ምክክር መደገፍ፣ አካባቢያዊ አፕሊኬሽኖች ወይም መተግበሪያዎችን ለመስራት የሚደረጉ ጅምሮች አሉ እና እያደገ ባለው የስማርትፎን አጠቃቀም ፌምቴክ በጤና እንክብካቤ ተደራሽነት ላይ ያለውን ክፍተት ሊያጠብ ይችላል። ይህ ቪዲዮ ጠቃሚ ሆኖ ካገኙ እባክዎ ላይክ ያድርጉ እና ለተጨማሪ የጤና መረጃዎች ሰብስክራይብ ያድርጉ። ማንኛውንም የፌምቴክ አፕሊኬሽኖች ወይም መተግበሪያዎችን የሚጠቀሙ ከሆነ ወይም የተወሰኑ መሳሪያዎችን እንድገመገም ከፈለጉ በአስተያየት መስጫው ስር ይጻፉልኝ። የሴቶችን ጤና በአንድነት እናበረታታ። ሰላም ለእናንተ ይሁን።